ሰላም ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ይሄ የጂ24 ኒውስ የእናንተ ጊዜ ቆይታ ነው። በተለይ ደግሞ ሰሞኑን የሚወጡ አዳዲስ መረጃዎችን መነሻ በማድረግ ከእናንተ ጋር ቆይታ እያደረግን እንደሆነ ይታወቃል። ፔጃችንን ሰብስክራይብ፣ ላይክ፣ ሼር በማድረግ መረጃዎቹ ለሁሉም እንዲዳረሱ እንድታደርጉ በዚሁ አጋጣሚ ጥሬን አስተላልፋለሁ። መረጃዎቹን በማቀበል መሐመድ ስራጅ አብሬያችኋለሁ። እንግዲህ ከሰሞኑ እየወጡ ያሉ መረጃዎች በተለይ ከዚህ ከአፍሪካ ቀንድና ከቀይ ባህር ቀጠና ጋር በተያያዘ በአሜሪካ ፍላጎት ላይ መሰረት ያደረገ የቀጠናውን ወቅታዊ ፖለቲካ ግጥምጥሞሽ፣ የአሜሪካን አዲስ ስልታዊ አቅጣጫና የኢትዮጵያን ሕልውና ጥያቄ ያካተተ እንደሆነ ይህንን ደግሞ ከጂኦፖለቲካ ጥልቀት አንጻር እንመለከታለን። በተለይ የአሜሪካ በአፍሪካ ቀንድ ላይ ያላትን የቀይ ባህር ቀጠና በታሪኩ አይቶት የማያውቅ ታላቅ የዲፕሎማሲያዊ ምድር መንቀጥቀጥ ላይ ይገኛል። ትላንት በሰብአዊ መብት ስም የተገፋችው ኤርትራ ዛሬ ደግሞ በብሔራዊ ጥቅም ስሌት የአሜሪካ ቀኝ እጅ ለመሆን እየታጨች እንደሆነ የሰሞኑ የሚወጡ መረጃዎች ያመለክታሉ። የትራምፕ አስተዳደር በኤርትራ ላይ የተጣሉ ማዕቀቦችን ለማንሳት ማቀዱ ተራ የፖሊሲ ለውጥ ሳይሆን የቀጠናውን የኃይል ሚዛን የሚገለብጥ ስትራቴጂካዊ ቼዝ እንደሆነ መገመት ይቻላል። ይህ ክስተት እንግዲህ በውስጡ በርካታ መጋረጃዎችን የያዘ ይመስላል። በተለይ የቀይ ባህር አዲሱ ዘበኛ እኔ ነኝ የምትለዋ አሜሪካ ስልታዊ ለውጥ ያደረገች ይመስላል። የሆርሙዝ ወሽመጥ በኢራን ውጥረት ምክንያት ታንቋል። የዓለም የንግድ መስመር ትንፋሽ ወደ ቀይ ባህር እንዲያዘነብል ያደረገው ይመስላል። አሜሪካ በዚህ ወሳኝ መስመር ላይ የበላይነት ለመያዝ ወደ 1150 ኪሎ ሜትር የባህር ጠረፍ ያላትን ኤርትራን ወደ ቀድሞ ወዳጅነቷ መመለስ የግድ የሆነባት ይመስላል። ይሄ ውሳኔ ኤርትራን ከቻይናና ሩሲያ ተጽዕኖ መንጭቆ በማውጣት የቀይ ባህርን ደህንነት ለኤርትራ በኮንትራት ለመስጠት የታለመ የአሜሪካ የጥቅም ጋብቻ ሊሆን ይችላል። ለኢትዮጵያም ደግሞ በዚሁ አጋጣሚ የተላከ የማስጠንቀቂያ ደውልም ይመስላል። ይሄ ሰሞኑ አጠቃላይ የአሜሪካን የቀይ ባህር እንቅስቃሴ ሮይተርስና የዲፕሎማሲ ምንጮች መረጃን መሰረት አድርጌ እንዳገኘሁት ይሄ የአሜሪካ ውሳኔ ለኢትዮጵያ ግልጽ መልእክት እንዳለው ያሳያል። ኢትዮጵያ የባህር በር ፍላጎቴን በኃይል አስጠብቃለሁ የሚል አቋም ካላት አሜሪካ ከኤርትራ ጎን በመቆም ብሬክ ልታደርግ እንደምትችል በተዘዋዋሪ እያሳወቀች ይመስላል። ይሄ ለኢትዮጵያ ዲፕሎማሲ ትልቅ ፈተና ነው። ቀጠናዊ ኃይል የመሆን ህልሟን ከአሜሪካ ጥቅም ጋር እንዳይጋጭ ጥንቃቄ በጣም ያስፈልገዋል። እንደምታውቁት የግብፅ እጅና ከዚህ ቀደም የነበራት የከበባ ስልትም አሁን ከዚህ ከፕሬዝዳንት ኢሳያስ አፈወርቂና የዶናልድ ትራምፕ ለመገናኘት የግብፅ ሚና ቀላል እንዳልሆነ እየተነገረ ነው የሚገኘው። ምንጊዜም ለኢትዮጵያ መሰበር፣ ለኢትዮጵያ አለመልማት፣ ለኢትዮጵያ የእርስ በርስ ግጭትና የውስጥ ጦርነት ካይሮ ሰፊውን ድርሻ ትይዛለች። በተመሳሳይ ደግሞ አሁን የትራምፕንና ኢሳያስ አፈወርቂን በማገናኘት ሂደት ውስጥ የደለላውን ስራ እየሰራች ነው የሚገኘው። ካይሮ ከአስመራ ጋር ያላትን ወዳጅነት በማጠናከር ኢትዮጵያ በዲፕሎማሲያዊ መንገድ ለመንከባከብ ልትጠቀምበት ትችላለች። ይሄ ደግሞ በህዳሴ ግድብ ድርድር ላይ ኢትዮጵያን ለማዳከም የታለመ የረጅም ጊዜ ስሌትና አካል ተደርጎ ሊወሰድ ይችላል። ከዚህ ቀደምም በተለያዩ አጋጣሚዎች ከሶማሊያ፣ ከጅቡቲ፣ ከሌሎችም አካባቢዎች ላይ የጦር ቤዝን ለመስራትና ከበባውን ለመፍጠር ሰፊ ጥረት እያደረገች እንደነበር ይታወቃል። የኢትዮጵያ ጠንካራ ዲፕሎማሲ እነዚህን መረቦች ለመበጣጠስ የቻለ ነበር። አሁን ላይ ደግሞ እንደምታዩት የመካከለኛው ምስራቅ ውጥረት ወደ መካከለኛው
አፍሪካ ቀንድ አካባቢ የመጣ ይመስላል። የትራምፕ ጥቅም ራሱን የቻለ ፍላጎት አለ። ሁልጊዜ የትራምፕ ጥቅም እሴት ላይ መሰረት ያደረገ እንጂ ፖሊሲ ላይ መሰረት ያደረገ እንዳልሆነ ይነገራል። ምክንያቱም የባይደን አስተዳደር የሊበራል ሴቶችና ሰብአዊ መብቶችን እንደ መከላከያ ሲጠቀሙበት ነበር። ትራምፕ ግን ለብሔራዊ ጥቅም ቅድሚያ ሰጥተውበታል። በዚሁ በራሱ በኤርትራ ላይ የነበረውን የቀድሞ ማዕቀብ ማለት ነው። ኤርትራን ከአምባገነንነት ይልቅ በጂኦፖለቲካዊ ጠቀሜታ እንደመዘኗት ያሳያል። ይሄ የፕሬዝዳንት ኢሳያስ ለዓመታት ከቆዩበት ዓለም አቀፍ መገለል እንዲወጡ ከምዕራባውያን ጋር አዲስ የፍቅር ግንኙነት እንዲጀምሩ በር ይከፍትላቸዋል። ምክንያቱም በዚህ አካባቢ የቀጠናው ሰላምን እንዲሁም ደግሞ አዲስ ውጥረትን ከመፍጠር ጋር ተያይዞ የማዕቀቡ መነሳት በተለያዩ አቅጣጫዎች ልንመለከተው እንችላለን። በአንድ በኩል አሜሪካ ጣልቃ መግባቷ ኢትዮጵያና ኤርትራ በቀጥታ ወደ ጦርነት እንዳይገቡ እንደ ዋስትና ሊያገለግል ይችላል። በሌላ በኩል ደግሞ ኤርትራ ከማዕቀብ ነፃ መሆኗ ወታደራዊ አቅሟን ማጠናከሯ በኢትዮጵያ የባህር በር ጥያቄ ላይ ያላትን ግትር አቋም ይበልጥ ሊያጠናክረው ይችላል። ባለፈው እንደምታስታውሱት ከጠቅላይ ሚኒስትር ዶክተር አብይና እንዲሁም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ የባህር በር ጥያቄ ትኩረት ላለመስጠት ሰፊ ርቀት እየሄደች እንደነበር ይታወቃል። አሁን ላይ ያለው የዚህ የአሜሪካ ውሳኔ የወዳጅነት ሳይሆን የስሌት ውጤት መሆኑን ያሳያል። ዋሽንግተን በቀይ ባህር ላይ የታመነ ዘበኛ ትፈልጋለች። ለዚህ ደግሞ ኤርትራ የኢኮኖሚና የዲፕሎማሲ ትንፋሽ ትፈልጋለች። ስለዚህ ይሄንን የኤርትራን ፍላጎት መነሻ በማድረግ ዋሽንግተን የቀይ ባህር ፍላጎቷን ልታሳካ የምትችልበት እድል በጣም ሰፊ ነው። ኢትዮጵያ ይሄንን አዲስ ክስተት ተገንዝባ የባህር በር ፍላጎቷን በኃይል ሳይሆን በረቀቀ ዲፕሎማሲ መንገድ እስካልመራች ጊዜ ድረስ ቀጠናው የአውራ ኃይላት መፋለሚያ ሜዳ መሆኑ የማይቀር ይመስላል። በተለይ ደግሞ አሜሪካ ካፈርኩ አይመልሰኝ የሚለውን እዚህ ኢራን ላይ የተመለከትነው ይመስላል። በጣም በርካታ ምዕራባውያን፣ ኤዥያም፣ ትልልቅ የዓለማችን ሀያላን ሀገሮች የምንላቸው በዚህ በቀይ ባህርና በጅቡቲ አካባቢ ላይ ያላቸው የጦር ቤዝ ፍላጎት ይታወቃል። ገሚሱ አፍሪካን ለመቆጣጠር፣ ገሚሱ የቀይ ባህር ወንበዴን ለመቆጣጠር፣ ገሚሱ ደግሞ የራሱን ጥቅም ለማስጠበቅ በሚል አመክንዮ እዚህ አካባቢ ላይ ያሉ ጥረቶችን እየፈጠሩ ይመጣሉ። በጣም በሚገርም ሁኔታ እዚህ ቀይ ባህር አካባቢ ላይ ምንም አይነት ሌላ ቦታ ላይ የጦር ቤዝ የሌላት ቻይናና ጃፓን ጭምር በጅቡቲ አካባቢ ላይ በረብጣ ዶላሮችን እየከፈሉ የጦር ቤዛቸውን ገንብተው ይገኛሉ። ይሄ ለምን ሆነ እንነጋገርበታለን። የአሜሪካ ማዕቀብ መነሳት ለኢትዮጵያ የባህር በር ጥያቄ ፋይዳ ይኖረዋል ወይስ እንቅፋት ይሆንባታል የሚለውን ኮሜንት ላይ ማስቀመጥ ይቻላል። አስተያየቶቻችሁን ልታጋሩን ትችላላችሁ። የጂ24 ኒውስ ሚዲያን አጠቃላይ እይታ ተከታተላችሁ አብራችሁን ስለነበራችሁ እጅግ እናመሰግናለን። የተባረከ ጊዜ እንዲሆንላችሁ ምኞታችን ነው። ሐሳብ አስተያየት ካላችሁ ፔጃችንን ላይክ፣ ሰብስክራይብ በማድረግ እነዚህ መረጃዎች ሌሎች እንዲዳረሱ አድርጉ። ባባይ